ሰላም። እስቲ ዛሬ ስለ አንድ በጣም ደስ ስለሚል ርዕስ እንወያይ። በእምነት ሕይወት ውስጥ ስንጓዝ ሽልማት ስለሚባለው ነገር ምን ያህል እናስባለን? እውነት ለመናገር ብዙ ጊዜ ትኩረታችን ሌላ ነገር ላይ ነው አይደል? ግን በሰማይ ስለሚጠብቁን 5 ልዩ የድል አክሊሎች ስናውቅ አመለካከታችን ሊቀይር ይችላል። አብረን እንያቸው። እንግዲህ ስለ መዳን ብዙ ጊዜ እናወራለን። በጣም ትክክል ነው። ምክንያቱም መዳን እኮ የመንገዱ መጀመሪያ፣ ዋናው መሰረት። ግን ታሪኩ እዛ ላይ ያበቃል? እውነተኛው ጥያቄ እኮ ይሄ ነው። ከመዳን በኋላስ ምን አለ? ይህንን ጥያቄ መመለስ ለዛሬው ውይይታችን መነሻ ይሆናል። መልሱ የሚገርመው ከሰማያዊ ዋጋዎች ጋር በጣም የተቆራኘ ነው። እና ይህን ሐሳብ በደንብ ለመረዳት አንድ ቁልፍ ቃል አለ፣ አክሊል። እስቲ በመጀመሪያ በመጽሐፍ ቅዱስ ውስጥ አክሊል የሚለው ቃል ምን ማለት እንደሆነ እንይ። እሺ፣ እዚህ ላይ በጣም ወሳኝ የሆነ ነጥብ አለ፣ በደንብ መያዝ ያለበት። አክሊል ስንል በምድር ላይ ላሳየነው ታማኝነትና አገልግሎት በሰማይ የሚሰጠን ልዩ የክብር ሽልማት ማለት ነው። ግን ይሄ ለመዳን ቅድመ ሁኔታ በፍጹም አይደለም። መዳን እኮ በጸጋ በእምነት የምናገኘው ነጻ ስጦታ ነው። አክሊሎቹ ከዳንን በኋላ በኖርነው ሕይወት የሚመጡ ዋጋዎች ናቸው። ልዩነቱ ግልጽ ነው አይደል? ጥሩ። እንግዲያው ወደ መጀመሪያው አክሊል እንግባ። ስሙ ራሱ በጣም የሚስብ ነው፣ የማይጠፋው አክሊል። ይሄ አክሊል በተለይ ከምን ጋር የተያዘ ይመስላል? ራስን ከመግዛትና ከጽናት ጋር። እስቲ እንደዚህ እናስበው። መንፈሳዊ ሕይወት ልክ እንደ አንድ ረጅም ሩጫ ነው። እናም ይሄ ሽልማት የተዘጋጀው ይህንን ሩጫ በከፍተኛ ራስን መግዛትና በስርዓት ለሚሮጡ ሰዎች ነው። ልክ አንድ አትሌት ለጊዜያዊ ለሚጠፋ ሜዳሊያ ወይም ዋንጫ ሰውነቱን እንደሚገዛ፣ እኛም ለማይጠፋው ለዘላለማዊ ሽልማት ራሳችንን እንድንገዛ ነው የሚያበረታታን። ትልቅ ልዩነት አለው። ጳውሎስ ይህንን ልዩነት እንዴት እንዳስቀመጠው ስሙ። እነዚያ የሚጠፋውን አክሊል ሊያገኙ ይጋደላሉ፣ እኛ ግን የማይጠፋውን። ዋው! ልዩነቱ ይሄ ነው። አንዱ ይጠፋል፣ ይረሳል፣ ሌላኛው ግን ለዘላለም ይኖራል። ይሄ ነው እንግዲህ የማይጠፋው አክሊል። በጣም ጥሩ። አሁን ደግሞ ወደሚቀጥሉት 2 አክሊሎች እንሻገር። እነዚህን አንድ ላይ ማየቱ ጥሩ ነው፣ ምክንያቱም ተመሳሳይ የሚመስሉ ግን የተለያየ ዓላማ አላቸው ናቸው። እነሱም የደስታ እና የጽድቅ አክሊሎች። እሺ፣ እስቲ ልዩነታቸውን በደንብ እንመልከት። በአንድ በኩል የደስታ አክሊል አለ። ይህ ሌሎቹን ወደ እምነት ለመምራት ለደካሙ ሰዎች የሚሰጥ ሽልማት ነው። ደስታቸው ያመኗቸው ሰዎች ናቸው። በሌላ በኩል ደግሞ የጽድቅ አክሊል አለ። ይህ ደግሞ የጌታን ዳግም መምጣት በናፍቆት ለሚጠባበቁና በዛ ተስፋ ሆነው በጽድቅ ለሚኖሩ ሁሉ የተዘጋጀ ነው። ስለዚህ አንዱ ትኩረቱ በሌሎች ሰዎች ላይ ሲሆን፣ ሌላኛው ደግሞ በግል ተስፋችንና ቅድስናችን ላይ ነው የሚያተክረው። የደስታ አክሊል ልቡ እዚህ ጥቅስ ላይ ነው። ሐዋርያው ጳውሎስ ሲናገር ተስፋችን፣ ደስታችን፣ የክብር አክሊላችንስ ምንድን ነው? እናንተ አይደላችሁምን? ይላል። አስቡት እስቲ፣ አክሊሉ ሰው ነው። ይሄ የሚያሳየን የሰዎች መዳን በሰማይ ምን ያህል ትልቅ ዋጋ እንዳለው ነው። የጽድቅ አክሊል ደግሞ መሰረቱ ይሄ ድንቅ ተስፋ ነው። የጽድቅ አክሊል ተዘጋጅቶልኛል፣ ይህም ጌታ በዚያ ቀን ለእኔ ብቻ ሳይሆን መገለጡን ለሚወዱ ሁሉ ደግሞ ይሰጣል የሚለው ቃል እንዴት ደስ ይላል! ሽልማቱ ለጳውሎስ ብቻ አይደለም፣ የጌታን መምጣት በናፍቆት ለሚጠብቅ ሁሉ ነው። እሺ፣ አሁን ደግሞ ወደ መጨረሻዎቹ 2 አክሊሎች ደርሰናል። እነዚህም የሕይወት እና የክብር አክሊሎች ይባላሉ። እነዚህ ደግሞ በፈተና ውስጥ ስለ መጽናት እና ስለ ታማኝ አመራር ነው የሚያወሩት። እስቲኛቸው የሕይወት አክሊል ይሄ ፈተናን፣ ስደትን በጽናት ለተቋቋሙ እንዲያውም በእምነታቸው ምክንያት እስከ ሞት ድረስ ለታመኑ ሰዎች የሚሰጥ ነው። በጣም ከባድ ዋጋ የተከፈለበት አክሊል ነው። የክብር አክሊል ደግሞ የእግዚአብሔርን ሕዝብ ወይም መንጋ በታማኝነት ለሚጠብቁና ለሚንከባከቡ መንፈሳዊ እረኞችና መሪዎች የተዘጋጀ ነው። ይህ ቃል በጣም ኃይለኛው ነው። እስከ ሞት ድረስ የታመነ ሁን፣ የሕይወትንም አክሊል እሰጥሃለሁ
የሕይወት አክሊል ከምን ያህል ድልቅ ጽናት ጋር እንደተያያዘ ይህ ጥቅስ በደንብ ያሳያል። ሽልማቱ በእምነት መንገድ ላይ ለሚከፈል የመጨረሻው መስዋዕትነት የተጋባ ተስፋ ነው። እንግዲህ 5ቱንም አክሊሎች አይተናል። የማይጠፋው የደስታ፣ የጽድቅ፣ የሕይወት እና የክብር አክሊል። አሁን ሁሉንም አንድ ላይ ስናያቸው ዋናው መልእክታቸው ምንድን ነው? አንድምታቸውስ? እስቲ በፍጥነት እንከልሳቸው። የማይጠፋው አክሊል ለራስ መግዛት፣ የደስታ አክሊል ሰዎችን ወደ ጌታ ለማምጣት፣ የጽድቅ አክሊል የጌታን መምጣት በተስፋ ለመናፈቅ፣ የሕይወት አክሊል በከባድ መከራ ውስጥ ለመጽናት እና የክብር አክሊል በታማኝነት ለማገልገል እና ለመምራት። አያችሁ፣ እያንዳንዳቸው የተለያየ የሕይወት ገጽታን ነው የሚነኩት። ስለዚህ እነዚህ ሁሉ አክሊሎች አንድ ላይ ሲሆኑ የሚያሳዩን አንድ ትልቅ እውነት አለ። እሱም ሕይወት ከመዳን በኋላም ትልቅ ዓላማ አለው። በጽናት፣ በአገልግሎት፣ በተስፋ የሚኖር ሕይወት በሰማይ ዋጋ አለው። ሽልማቶቹ ትኩረታቸው እዚህ ምድር ላይ በምንኖርበት መንገድ ላይ ነው። እናም በመጨረሻ በዚህ ጥያቄ ላብቃ። እነዚህ ሰማያዊ ዋጋዎች ስለ መንፈሳዊ ጉዞአችን ምንነትና ባህሪ በእርግጥ ምን ያስተምሮናል? ዝም ብለን ስለምንተርፍበት ጉዞ ነው ወይስ በዓላማው ስለምንሮጥበት ሩጫ? በዚህ ሐሳብ ላይ እያሰላሰልን ለዛሬ እናብቃ። አብራችሁን ስለነበራችሁ ከልብ አመሰግናለሁ።